ሰበር ዜና የዛሬ 2 ሳምንት አካባቢ በአማራ ክልል በወሎ አንዳንድ ከተማዎችን የብልግና ኃይል ለፋኖ ኃይል እንደፈለክ ጨፍርበትና እርገጥበት ሽናበት ብሎ የለቀቀለት ሲሆን ድምጹንና ኮቴውን ሳያሰማ በጨለማ ሹልክ ብሎ የወጣ ሲሆን በዛሬው ዕለት ደግሞ ለተወሰኑ ቀናቶች እንዲትበላ እንዲጠጣ ፈቅጀልህ ነበር ውለታዬን አትዘንጋ ብሎታል የብልግና ሰራዊት። ፋኖም ውለታህንም ረሳ አይደለሁም የምዘነጋ እያመሰገንኩ ድምፄን ሳላሰማ ያገኘሁትን ሁሉ ለቃቅሜ ሾልኬ እወጣለሁኝ ወደ ጉድጓዴ ወደ ተራራ አቃናለሁ እሰቀላለሁ በማለት ጉዞውን ጀምሯል። የብልግና ሰራዊት የሆነውም ከሐራ ከተማና አካባቢዋ ተነስቶ ወደ መርሳ እየገሰገሰ እንደሆነ የዜና አውታሮቻችን ያሳያሉ። መረጃውን አድርሰውናል። ህዝቡም እኔ ድምፄን ማሰማትና መቃወም አይደለም ቅርም አይለኝም፣ እንዳሻችሁ ፈንጩበት፣ እንዳሻችሁ ጨፍሩበት፣ እንዳሻችሁ ሽኑበት፣ እኔ አረንጓዴ ቅጠል ካገኘሁ ሌላ ነገር የምፈልገው ነገር የለኝም ይላል። በሶሻል ሚዲያ ሰሞኑን ለወሎ ህዝብ ችግር ምኑ ነው ችግር ብርቁ አይደለም ብሎ የተናገረው ግለሰብ ትክክል እንደሆነም አረጋግጠዋል። በርካቶችም ተጋርተውታል። አሁን ሰውየው ብዙ ጊዜ የሚናገራቸው ንግግሮች በርካታ የአቅል ባለቤቶችን የሚያስቆጡና ቦታ የማይሰጣቸው ቢሆኑም በዚህኛው ንግግሩ ግን ትክክለኛ ንግግር ነው የተናገረው የሚሉ ደጋፊዎችን አፍርቶበታል። ለወሎ ህዝብ ችግር ብርቁ አይደለም። ለወሎ ህዝብ መፈናቀል ብርቁ አይደለም። ለወሎ ህዝብ ወዛደርነት ብርቁ አይደለም። ለወሎ ህዝብ ግርድና ብርቁ አይደለም። እንዴት እንገራደደና እንዴት ወዛደር እንደሆነ ነው የኖረው። አዎ እንዳሻህ ሽናብኝ፣ እንዳሻህ ተጸዳዳብኝ፣ እንዳሻህ ብላ ጠጣ፣ እንደሻህ እርገጠኝ ቅር አይለኝም። እንኳን ልቃወምህ። የብልግና ሰራዊት ገባ፣ ፋኖ ገባ፣ የምን ገባ ምን ወጣ፣ ከርከሮ ገባ፣ ዝንጀሮ ገባ፣ አይመለከተኝም፣ ምን ያልሰማም፣ እንዳሻችሁ አድርጉት። እኔ ወደፊት አላማም ህልምም የለኝም በሚል የመጣውን ይቀበላል፣ የወጣውን ይሸኛል። በዛ መልኩ ማህበረሰቡም ወደ ግርድና ወደ አረብ ሀገር በህገ ወጥ በህጋዊ እያለ እግሩ እስኪቀጥን ድረስ ይጓዛል። እስከ መቼ ይሄ ነገር እንደሚቀጥል ምንም የሚታወቅ ነገር የለም። ህፃናቶችና አዛውንቶች የሚያሳዝኑ ቢሆንም ነገር ግን አንድ ትውልድ እንደሚፈጠር ከየትም ይምጣ ወሎን የሞተውን እንኳን የሚቀሰቅስ አንድ ሰው እንደሚመጣ ተስፋ የሚያደርጉ ብዙ ናቸው። የወሎ ህዝብ ተኝቶ አይደለም። የወሎ ህዝብ ፈዞ አይደለም። የወሎ ህዝብ ሙቶ ነው። የወሎ ህዝብ ሙታን ነው። ስለዚህ ከሙታን የሚቀሰቅስ አንድ ነበልባል የሆነ ጀግና መፈጠሩ ግን የማይቀር ነው ብዬ ተስፋ አደርጋለሁ። ከልብ ተስፋ አደርጋለሁ። በኢዝኒላህ ምን ነው ገንዘቤዋ ከወሎ ራስ ላይ አልወርድ የማልሽ ወሎ ምን ያድርግሽ? መሬቱ እኮ ጠባብ ነው። 4 ትልም መሬት 2 ቀዲያማ መሬት እኮ ነው እያራሰ 7-8 ልጅ የሚያስተዳድረው። ምን ሊሆን ብለሽ ነው እንደዚህ የምትለፈልፊብን? ምን ሊሆን ብለሽ ነው? በይዝም በይ ምንድነው እንደዚህ የምትዩ? ከመሬት መጥበብ የአሚሮ መጥበብ አይበልጥም ብለሽ ነው? የተማረና ያዋቂ የነቃ ህዝብ ቢኖር እንደዚህ ይሆናል? መሬት ጠባብ መሆኑን ማጠንቀቅ ያውቃለሁ ካንቺ የበለጠ። ምንድነው እንደዚህ የምታሸረግሽብኝ? አዎ መሬቱ ጠባብ ነው። 4 ትልም መሬት ነው። 2 ቀዲያማ መሬት ነው ያለው አውቃለሁ። በተለይ የሰሜን ወሎ ህዝብ ቢሆንም ግን የትምህርት ያለው ጥላቻ ዛሬው ድረስ አልነቃም። ተምራ ምን ልታመጣ ነው? አረብ ሀገር ነው የምትሄደው። 7ኛ ከደረሰ ስሟን ከጻፈኝ ነው የሚባለው። ዛሬው ድረስ ለትምህርት ያለው አመለካከት እንደው የወረደ አመለካከት ይሄ ከመሬት ጥበት አይበልጥም? መቼ ነው የሚነቀው? መቼ ነው ለትምህርት ቦታ የሚሰጠው?
መቼ ነው ግርድናን የሚጠላው የሚሰለቸው? 20 ዓመት ተንገርዶ የጭቃ ቤት በደንብ ጅብሰም ያልተሰራ ነው ያላት። ተምራም ልታመጣ ነው ትባላል። የአረብ ሀገር ሲሪያም ልታመጣ ነው። ንገርኝ እስኪ ምንድን ነው እንደዚህ የምታሽቃብጭብኝ? በይ እናት የዋትን ጠርጠሪብኝ። እኔ አንቺን አልችልሽም። ያንቺን ምላስ የምችልበት አቅምም የለኝ ጉልበትም የለኝ። እንደፈለግሽ ለፍልፊ፣ የሚሰማሽም የለ። ይሰሙኝ፣ እኔ ምን አሻኝ? እኔ ምን አገባኝ? ባይሰሙኝ አይስሙኝ፣ ይወጣልኛል። እነግራቸዋለሁ ልክ ልካቸውን። ተስፋም አደርጋለሁ ደህና ትውልድ እስከሚመጣ ድረስ። ትናንትና ስሙን የማያነብ ማህበረሰብ ነበረ። በቅርብ አመታት በእኛ እድሜ ክልል ያለ ስሙን የማያነብ 9 ቁጥር ትዘቅዘቅም ትጋደም የማያውቅ ነበረ። ዛሬ በተወሰነ መልኩ 4ኛና 5ኛ ክፍል 7ኛ ክፍል የሚደርስ የተወሰነ አንድ እርምጃ ተራመደ ባንልም ቀስቀስ ያለ እያየን ነው። ፎቀቅ የሚል ማለት ነው። ነገ ደግሞ አንድ እርምጃ የሚራመድ ይፈጠራል። አዎ ይፈጠራል። ተስፋ አደርጋለሁ። ተምሮ ለውጥ ባያመጣ ግርድናን የሚጸየፍ ውዝድርናን የሚጸየፍ ህዝብ ማህበረሰብ ይፈጠራል የሚል ተስፋ አለኝ። ይማራንም። አዎ ዛሬ እስከ 7ኛና እስከ 8ኛ ወይም ደግሞ እስከ 5ኛ ክፍል ድረስ ተማሩ ብሎ ነው ዛሬ ጁንታን፣ ነገ ሚኒሻን፣ ከነገ ወዲያ ፋኖን እያለ የሚልከብን። 5ኛና 8ኛ ክፍል ድረስ እኮ ሄዱ ተማሩ፣ ስማቸውን ማንበብ አወቁ። መግሬሽን ሂደው 7 ቁጥር ሂዱ ስንላቸው ሄዱ። እጃቸው እየተጎተተ ነበር ድሮ የሚሄዱት እኮ ብሎ ነው ዛሬ እንደዚህ የሆነው። አገሩ ላይ ወሎ ላይ እየተጨፈረበት ያለው እየተረገጠ ያለው እኮ ለምን እንዴት እናንተናው እጃቸውን ጎትተን ሚግሬሽን ለአረብ ሀገር ለግርድና ሲሄዱ እጃቸውን ጎትተን ይሄ 9 ቁጥር ነው ይሄ 5 ቁጥር ነው እያልን ክፍሉን እያሳየናቸው ነበር። ዛሬ ግን ስማቸውን ማንበብ ጀመሩ፣ ቁጥር ለዩ። ይሄ ያንገበገበናን ብለው እኮ ነው እንደዚህ እያደረጉብን ያሉት። ይሄ ሴራ ግን አልገባቸው አለ፣ አልገባልን አለ። ምን ይኮን ትምህርት ቤቱም ህፃናቱም ተምሬ ስራ አገኛለሁ እንዳይል ያገሩ ሁኔታ ብቻ ሳይሆን የስነ ልቦና የአካባቢው ውድቀት ገጠመው። ጦርነቱ ብቻ እንዳይመስልሽ። ብታምኒም ባታምኒም ብትማር ባትማር ነው የሚለው ወላጁ። ተምራ 7ኛ ክፍል ስትደርስ አፈቀርኩ ትላለች ይላል። ተምራ አረብ ሀገር ነው የምከደው ለግርድና ምን ያረግላት አንሰሙ ማንበብ ከቻለኝ ነው የሚለው። ይሄ ታዲያ በህፃናቶች ላይ ትልቅ ስነ ልቦና እየፈጠረባቸው አይደለም? የስነ ልቦና ችግር እየፈጠረባቸው አይደለም? እንዴት ብሎ ነው ለትምህርት ሞራን የሚሰጠው? እንዴት ብሎ ነው ለትምህርት ሞራን የሚሆናቸው? እንደዚህ አይነቱ ንግግር ጧት ማታ የሚወራው ስለ አረብ ሀገር ነው። ሂዲያ ምን አደረገች? 50 ሺህ ብር ላከች፣ 80 ሺህ ብር ላከች፣ 500 ሺህ ብር ላከች፣ ቆርቆሮ ቤት ጀመረች፣ ቦታ ገዛች ነው። እንዴት ብሎ ህፃናቶች ለትምህርት ሞራን ይኑራቸው? በጦርነት መካከል ሆነው እንኳን ከጦርነት የበለጠ እኮ ነው የስነ ልቦና ውድቀት የገጠማቸው። ታይ እነዚህማ መሰደብ አለባቸው። ቢሰሙም ባይሰሙም ሊነገሩ ይገባል። የስነ ልቦና ውድቀት ዝቅጠት ገጥሞታን ከጦርነት የበለጠ። አዎ ስሟን ተጻፍ እንጂ አረብ ሀገር ነው የምከደው እየተባለኝ ነው።